አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የተከበራችሁ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናንና ምእመናት ሁላችሁ በያላችሁበት እንደምን ዋላችሁ? እንደምን አመሻችሁ? አሜን። ዓለምን ፈጥሮ የሚመግበው ገናናው አምላካችን ቸሩ አባታችን እግዚአብሔር በሕይወት ጠብቆ ለዚህ ለዳንበት ከሞት ወደ ሕይወት ከሲኦል ወደ ገነት ለተሸጋገርንበት ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። እንኳን አደረሳችሁ። ለዚህ ዕለት ያደረሰን አምላካችን እግዚአብሔር ለዘላለሙ ይክበር ይመስገን። ወይቤ እግዚእ ኢየሱስ አባ ሰረዮሙ ወዘኢያእምሩ ይገብሩ። አባት ሆይ ስላላወቁ ነውና ይቅር በላቸው። የተከበራችሁ ምእመናን፣ ትምህርቱን እውነት ለመናገር ቅድም የደብራችን ሊቅ የሆኑት የኔታ ቀጸላ በሚገባ አስተምረውናል። አሁን ከእንቅልፋችሁ እንድትነቁ አንዳንዶቻችሁን ስላየኋችሁ የተኛችሁ እንድትነሱ ወደ ጥብጠባው ስነብ እንሄድ ንሴብሖ ወደሚለው የመጨረሻው የደስታ መዝሙር ስለምናመራ ሁላችንም ለማነቃቃት ያክል ለ10 ደቂቃ ለ15 ደቂቃ ነው የምናገረው። ሁላችንም ከቃሉ ጋር አንሁን። አባት ሆይ ስላላወቁ ነውና ይቅር በላቸው። የዛሬው ዕለት የይቅርታ ቀን ነው ምእመና። ለ5500 ዓመታት ያክል በሞት ውስጥ የነበርን፣ በኃጢአት ውስጥ የነበርን፣ ይቅርታ የማይገባን የነበርን የአዳም ልጆች ከመስቀሉ ላይ ስለኛ የተሰቀለው፣ ስለኛ የሞተው፣ ስለኛ መከራን የተቀበለው አምላካችን አባታችን እግዚአብሔር እኛን ልጆቹን ይቅር ያለበት ዕለት፣ ይቅርታን ያገኘንበት ዕለት፣ ለ5500 ዓመታት ያክል ተዘግቶ የነበረው የገነት በር የተከፈተበት፣ አጥተነው የነበረውን ቦታችንን ርስታችንን በክርስቶስ ሞት የወረስንበት፣ በእኛ ላይ ሰልጥኖ የነበረው፣ በእኛ ላይ አቅምና ጉልበት አግኝቶ የነበረው ጠላታችን ዲያብሎስ በክርስቶስ ሞት አቅም ያጣበት የተሸነፈበት ዕለት ነው። ለዚህ ዕለት ያደረሰን አምላካችን አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ቅድም እንደተማርነው አምላካችን መድኃኒታችን ኢየሱስ ክርስቶስ በእርግጥም ከሰማይ የወረደው ለሞት ነው። ክርስቶስ ለሞት የመጣው ብቸኛው አምላካችን ነው። እያንዳንዱ ሰው እንደሚሞት ቢያውቅና የመወለድ ያለመወለድ ፈቃድ ቢኖረው እሞታለሁ ብሎ አይወለድም ነበረ። እግዚአብሔር ሁሉን የሚያውቅ ጌታ ነው። ሁሉን የሚያውቅ ንጉሥ ነው። እንደሚሞት እያወቀ የተወለደውም እርሱ ብቻ ነው። ለሞት የተወለደው ጌታችን፣ ለሞት የተወለደው አምላካችን በዚህ በተረገመው ዓለም ላይ ከተረገሙ ሰዎች ጋር ተመላልሷል። በዚህች ምድር ላይ ኑሯል። በዚህ በተረገመው ዓለም ነው የበረከትን ሥራ ሲሰራ፣ የታመሙትን ሲፈውስ፣ የሞቱትን ሲያስነሳ፣ ለምጻሞቹን ሲያነጻ፣ መልካም ሥራው ያስቀየማቸው መልካም ሥራው ያላስደሰታቸው
የቤተ መቅደሱ አገልጋዮች ካህናቱ እንዲሁም ያስታርቃሉ ተብሎ ተስፋ የተጣለባቸው ሽማግሌዎች ክርስቶስ እንዲሞት ጲላጦስን ያባበሉት። ክርስቶስ መሞት አለበት። ለሞት የሚያበቃ ኃጢአት አልሰራ፣ ለሞት የሚያበቃ በደል አልፈጸመ። እውራንን ነው ያበራው፣ አንካሶችን ነው ያረታው፣ የተራቡትን ነው የመገበው፣ ተስፋ የቆረጡትን ያዘኑትን ነው ያጽናናው የዓለም መድኃኒት ክርስቶስ። ነገር ግን የክርስቶስ መልካም ሥራ ለክፉዎች አላስደሰታቸው። የክርስቶስ መልካም ነገር ለኃጢአተኞች አልተዋጠላቸው። ስለዚህም ነው ምክንያት ፈለጉ። ምክንያት የማይሆኑትን እንደ ምክንያት ፈጥረው ክርስቶስ ራሱን ንጉሥ ነኝ ብሏል። ክርስቶስ ይሄን ቤተ መቅደስ አፍርሱትና በሦስተኛው ቀን እሠራዋለሁ ብሏል። ክርስቶስ ሰንበትን ሽሯል፣ ሊሞት ይገባዋል ብለው ካህናቱ፣ ሊቃነ ካህናቱ ሐናና ቀያፋ እንዲሁም ሽማግሌዎቹ ክርስቶስን በይሁዳ መሪነት በ30 ብር ገዝተው የሕይወትን እንጀራ የሕይወትን መጠጥ የዓለምን መድኃኒት የሕይወትን ራስ ክርስቶስን ከይሁዳ በ30 ብር በመግዛት ወደ ጲላጦስ የፍርድ አደባባይ አቁመውታል። በጲላጦስ የፍርድ አደባባይ የቆመው ኢየሱስ ክርስቶስ እኛን ለ5500 ዓመታት ያክል ከነበረብን ኃጢአት ከነበረብን ፍርድ ነፃ ሊያወጣን ነው። ክርስቶስ በጲላጦስ የፍርድ አደባባይ ቆሞ ተመርምሯል፣ ግን ኃጢአት አልተገኘበትም። ሲጨንቀው ወደ ሄሮድስም ልኮታል። ሄሮድስም መረመረው፣ ወንጀል አላገኘበትም። ይልቁንም ተጣልተው ይኖሩ የነበሩት ጲላጦስና ሄሮድስ በክርስቶስ ምክንያት ተስማምተዋል። ዛሬ ሰላም ፈጥረዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንልን። ክርስቶስ የመጣው የሁላችሁ ለዚህ ነው። የተጣሉትን ሊያስታርቅ፣ የተለያዩትን አንድ ሊያደርግ ነው የመጣው። ሄሮድስ መልሶ ወደ ጲላጦስ ልኮታል። ጲላጦስም ሄሮድስ መርምሮ ኃጢአት አላገኘበትም፣ እኔም መረመሩት ወንጀል አላገኘሁበትም። ይሄ መልካም ሥራ የሚሠራ መልካም ነገር የሚያደርግ ሽልማት ነው የሚገባው ብሎ ሊፈታው ሲፈልግ አይሁድ ግን እርሱን ስቀለው አሉና የጲላጦስ ሚስት ሕልም አይታ ነበረ። ሕልሟን ለባለቤቷ ላከችለት። በዚህ ጻድቅ ሰው ላይ እጅህን እንዳትሰነዝር አለችው። እንዲህ ነው መልካም ሴት ለባሏ መልካም የምትመክር፣ በስልጣን ዘመኑ ወንጀል እንዳይፈጽም፣ በስልጣኑ ኃጢአት እንዳይሰራ፣ በስልጣኑ ክፉ ነገር እንዳያደርግ መከረችው። የሚስቱንም ምክር ሰምቶ በራሱም ምርመራ ተረድቶ በክርስቶስ ላይ ኃጢአት ሲያጣበት ልፍታላችሁን አላቸው ይላል። እስራኤል በዓመት አንድ ጊዜ ለአይሁድ አንድ እስረኛ ይፈታላቸው ነበረ። ከምድረ ግብፅ የወጡበትን ከባርነት የተፈቱበትን ታሪክ ለማስታወስ በየዓመቱ አንዳንድ እስረኛ ይፈታል። ስለዚህ በዚያ ልማድ ክርስቶስን ልፍታው ብሎ ነበረ። አይሁድ ግን ተባብረው ክርስቶስን ስቀለው አሉ። ስቀለው አሉት። ተመልከቱ፣ እውነተኛው ክርስቶስ ይሰቀል፣ ድውይ የሚፈውሰው ክርስቶስ ይሰቀል፣ ሙት የሚያስነሳው ክርስቶስ ይሰቀል፣ የምስራች ወንጌል የሚሰብከው ክርስቶስ ይሰቀል፣ በእርሱ ፋንታ በርባንን ፍታልን አሉ። በገበያ ላይ ሽብር አስነስቶ የብዙ ሰዎችን ሀብት ያዘረፈው፣ ብዙ ደካሞችና ሕፃናት ተረጋግጠው እንዲሞቱ ያደረገው ነፍሰ ገዳዩ በርባን ይፈታሉ። ተመልከቱ፣ ዓለም እንዲህ ነው። ነፍሰ ገዳዩ ይፈታ ይላል፣ ሽፍታው ይፈታ ይላል። ጻድቁ እውነተኛውን ግን ይገፋል። እውነተኛውን ጻድቁን ክርስቶስን ገፉት። ክርስቶስ ተሰቀለ፣ በርባን ግን ተፈታ። እውነት ነው። አሁንም ክርስቶስ የመጣው በርባንን ለመፍታት ነው። ምእመናን፣ ኃጢአተኛው እንዲፈታ፣ ወንጀለኛው እንዲፈታ፣ በሞት ውስጥ የነበሩት እንዲፈቱ ነው የመጣው ክርስቶስ።
ስለ አንድ ሽፍታ ብቻ አይደለም፣ ሽፍቶች ሁሉ እንዲፈቱ። ሁላችንም ከኃጢአት ማሰሪያ የተፈታ ነው። ከሞት ባርነት ነፃ የወጣ ነው። በክርስቶስ መታሰር በክርስቶስ መሞት ነው። በክርስቶስ መድማት ነው ምእመናን። ስለዚህም ነው እውነት ክርስቶስን ገፉት፣ በ6 ሰዓት ሰቀሉት። የዓለምን ፀሐይ የዓለምን ብርሃን ክርስቶስን ሰዎች ሲሰቅሉት ዓለም በጨለማ ተዋጠ። እውነታችንን ስንገፋ ክርስቶስን ስንገፋ ሁሌ ጨለማ ይውጠናል፣ ሁሌ መከራ ያጋጥመናል። እውነትን ስንገፋ ጻድቁን ስንኮንን ሁልጊዜም ቢሆን ሞት ያጋጥመናል። ከ6 ሰዓት እስከ 9 ሰዓት ድረስ ክርስቶስ ሲሰቀል ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ። የሚገርመው ነገር ሰዎች በሕይወት ያሉት አይሁድ እየደበደቡት፣ እየገፉት፣ እያሰቃዩት ከመስቀሉ ስር ሙታን ተነስተው አምላክነቱን መሰከሩለት፣ ጌትነቱን መሰከሩለት። አእማን ተፈረካከሱ። ተመልከቱ፣ ሙታን ተነሱ፣ መቃብራት ተከፈቱ። እግዚአብሔር መቃብሩን ይፍታልን ምእመናን። ከመቃብር ሊያወጣን ከሞት ሊያድነን የመጣው ጌታ አዳኝነቱን፣ አምላክነቱን፣ ጌትነቱን መስቀል ላይ ሆኖ እየተጨነቀለን ያን ጊዜ ገለጠ። የሚገርመው ነገር ክርስቶስ ጻድቀ ባህሪ ሲሆን የተሰቀለው በወንበዴዎች መካከል ነው። ታሪኩ ሰፊ ቢሆን ከወንበዴዎች መካከል ግን በኋላ በፍርድ ሲመጣ በቀኙ ያሉትን እናንተ የአባቴ ብሩካን ኑ መንግሥቴን ውረሱ የሚያወርሰው ጌታ በቀኙ በኩል የተሰቀለው ሽፍታ አምላክነቱን አውቆ ይቅር ባይነቱን ተረድቶ ተዘከረኒ እግዚኦ በውስተ መንግሥትከ በመንግሥትህ አስበኝ በማለቱ በቅጽበት ወደ ገነት መግባት ችሏል። ዛሬ በገነት ከኔ ጋር ትሆናለህ ብሎታል። የተከበራችሁ ምእመናን፣ እንዲህ ነው የእግዚአብሔር ሥራ። አምላክነቱን አምነን ጌትነቱን አምነን በቀረችን ጊዜ ንስሐ ከገባ ይቅር በለይ ካልነው ይቅር ሊለን የመጣ አምላክ ነው። እንኳንስ ይቅር በለይ ተብሎ አይደለም የሚገርፉትን፣ የሚያሰቃዩትን፣ የሚወጉትን ሰዎች መስቀል ላይ ሆኖ ይቅር በላቸው ነው ያለው። ይቅር በላቸው። ምን አይነት ፍቅር ነው! ምን አይነት ትህትና ነው! ምን አይነት ሰውን መውደድ ነው! ምእመና ችንካሮቹ ሳይነቀሉለት፣ ጦሩ ከጎኑ ላይ ሳይወጣ፣ ደምና ውሃ ከጎኑ ላይ እየፈሰሰ፣ እጆቹ ላይ እግሮቹ ላይ ደም እየፈሰሰ፣ ጎርፍ እየጎረፈ፣ የሚቆስሉ ሳይደርቅለት እያቃሰጠ በሞትና በሕይወት መካከል ሆኖ አምላካቸው መሆኔን፣ ጌታቸው መሆኔን፣ አዳኛቸው መሆኔን፣ የዓለም ንጉሥ መሆኔን፣ የዓለም አባት መሆኔን ስላላወቁ ነውና ይቅር በላቸው ብሎ ይቅርታን መስቀል ላይ ያስተምሩናል። ዛሬ መማር ያለብን ይሄን ነው ምእመናን። እኛ ዓመት ሆኖት ነገሩን አንረሳው። 2 ዓመት 10 ዓመት ድረስ ነገር አስታውሰን ይቅር ለማለት የምንቸገር ሰዎች ነን። ክርስቶስ ግን እዚያው መስቀል ላይ እያለ የወጉትን፣ የገረፉትን፣ ያሰቃዩትን ይቅር ነው ያላቸው። እስቲ እኛም የይቅርታ ሰዎች እንሆን። በዓመት አንድ ጊዜ መጥቶ ከጠዋት እስከ ማታ መስገድ ብቻውን በቂ አይደለም። ይቅርታ ይቅር ብለን የይቅርታ ሰዎች ብለን ወደ ቤታችን መግባት ያለብን። የተጣላነውን ታርቀን የተቀየምነውን ሰው ይቅር ብለን በውስጣችን ያለውን ኃጢአትና በደል አራግፈን ነው መሄድ ያለብን። ፈያታይ ዘይማን ወይም ጥጦስ የተማረው ይሄን ነው። ይቅር በላቸው ሲል ሰማ። ይቅር በለኝ አለው አምላኩን። ጓደኛው ክፉ እየተናገረ ጥላቻን እያስተማረው ክፋትን እየተናገረ እርሱ ግን የይቅርታ ቃል የይቅርታ ልመና ለመነ። ስለዚህ ይቅርታ ለብሶ ደመ ማኅተሙን ይዞ አዳምን ቀድሞ አብርሃምን ቀድሞ ይስሐቅን ያዕቆብን ቀድሞ ወደ ገነት መግባት ችሏል። የተዘጋው ገነት ተመልከቱ። ከአዳም ቀጥሎ ለመጀመሪያ ጊዜ የገባበት ይሄ ሰው ነው። አዳም መጀመሪያ ገብቷል፣ ወጥቷል። አዳም ከወጣ በኋላ ወደ ገነት ለመግባት የመጀመሪያው ሰው የሆነው ይሄ ሽፍታ ነው። ምን ስላደረገ? ይቅር በለኝ ስላለ። ስለዚህ እኛ ወደ ገነት ለመግባት
መንግስቱን ለመውረስ እንዲሁ ለስርዓቱ ብቻ መሰባሰብ ሳይሆን ከልባችን የይቅርታ ሰዎች ሆነን የተጣላን ታርቀን ስለኛ የሞተውን ጌታ በአንደበቱ ሐሰት በሰውነቱ ክፋት ሳይኖር በቁስሉ ቁስላችንን ሊያደርቅልን በሞቱ ሞታችንን ሊደመስስልን የሞተውን አምላክ አስበን የይቅርታ ሰዎች ልንሆን ያስፈልጋል። አምላካችን አባታችን እግዚአብሔር በሞቱ ሞትን ደምስሶልናል። በሞቱ ሙታንን አድኗል። በሞቱ ሁላችንን ሕያዋን አድርጓል። ይህን ያደረገልን አምላክ ለዘላለሙ ይክበር ይመስገን። የአምላካችን የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። የተከበራችሁ ምዕመናን፣ የዛሬው ትምህርት በጣም ሰፊ ነው። አብረው የኖሩትና ይሁዳ ሲለዩ በጫካ የነበሩትና ፈያታዊ ዘይማን ወደ ገነት መግባት የቻሉበት ቀን ነው። የሆሳዕና ዕለት የዘመሩለት ዘንባባ ያነጠፉለት እንዲሁ ሆታው ላይ ሆ ያሉት ሁሉም ክርስቶስን የካዱበት ከክርስቶስ የራቁበት ቀን ነው። የተከበራችሁ ምዕመናን፣ ከሆሳዕና ቀጥሎ ሕማማት አለ። ከሕማማት ቀጥሎ ደግሞ ትንሣኤ አለ። ደስ የሚለው ነገር ይሄ ነው። ዛሬ የሞተው መከራ የተቀበለው ጌታ ሞትን ድል አድርጎ ይሄን ሁሉ መከራ አልፎ ትንሣኤውን አውጆልናል። ለትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሆንልን። የተከበራችሁ ምዕመናን፣ ሁላችሁም በያላችሁበት ነቃ ብላችሁ ስርዓቱን እንድትከታተሉ። ከትንሽ ደቂቃዎች በኋላ ወደ ጥምቀቱ ነው የምንሄደው፣ ወደ እግዚኦታው ነው የምንሄደው። ከዚያ ቀጥሎ ንሴብሖ የሚለውን መዝሙር በህብረት ዘምረን ነፃነታችንን አውጀን ባሕረ ኃጢአትን ባሕረ እሳትን መሻገራችንን በጋራ መስክረን ነው የምንለያየው። ስለዚህ ሁላችንም ከተኛንበት እንድንነቃ ነው። ስላየኋችሁ አንዳንዶቻችሁ ለተኛችሁ ነው። እግዚአብሔር ለዚህን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ቅድም በተነገረ